አንድ ወንድነቱ የሚለካው በቴስቴስትሮን መጠኑ ነው። ከፍተኛ የቴስቴስትሮን መጠን ካለው ይህ ሰው ወንድ ልጅ የሚኖረው ኳሊቲ በሙሉ ይኖረዋል። ነገር ግን የቴስቴስትሮን መጠኑ የወረደ ከሆነ ይህ ሰው የሴታ ሴት ባህሪ ነው የሚኖረው። ይህ ቴስቴስትሮን ተብሎ የሚጠራው ሆርሞን ወንዶች ወንድ መሆናቸው ላይ ከፍተኛ የሆነ አስተዋጽኦ አለው። ይህ ሆርሞን ጡንቻ እንዲያድግ፣ ቁመትህ እንዲጨምር፣ አጥንትህ እንዲጠነክር፣ ጺም እንዲኖርህ፣ በአጠቃላይ ደፋርና ጠንካራ ወንድ እንድትሆን የሚያደርግ ሆርሞን ነው። ነገር ግን እለት ተእለት በማወቅህን ባለማወቅ በምታደርጋቸው ነገሮች ይህንን ወንዳ ወንድ የሚያደርግን ሆርሞን እያጣው ቢሆንስ? ነገር ግን ይህንን ቪዲዮ እስከ መጨረሻው ድረስ ካየው ቴስቴስትሮንን እየቀነሱ ያሉን 6 ስህተቶች ከነ መፍትያቸው የሚነግር ይሆናል። ስህተት 1 ጭንቀት። አንድ ሆርሞን ብቻ ቴስቴስትሮንን ሊያጠፋ ይችላል። ያም ሆርሞን ኮርቲዞል ይባላል። ከፍተኛ ጭንቀት በሰውነት ውስጥ ኮርቲዞል የተባለውን ሆርሞን በከፍተኛ ደረጃ እንዲመረት ያደርጋል። ይህ ሆርሞን ቴስቴስትሮንን ከመቀነስ በተጨማሪ በሆድ አካባቢ ስብ እንዲከማች፣ ሆርሞን እንዲዛባ፣ በሽታ የመከላከል አቅምህ እንዲቀንስና ስትረስ እንዲጨምር ያደርጋል። ኮርቲዞል በሰውነት ውስጥ በብዛት ሲመረት የቴስቴስትሮን መጠንን በከፍተኛ ደረጃ እንዲቀንስ ያደርገዋል። መፍትሄውን በተቻለ መጠን ኮርቲዞልን ለመቀነስ መሞከር ነው። ይህም ወክ ማድረግ፣ ሜዲቴሽን፣ ቀለል ያሉ እንቅስቃሴዎችን መስራት፣ ልክ እንደ ቡና፣ ሻይና ቾኮሌት ያሉ በውስጣቸው በብዛት ካፊንን የያዙ ምግቦችና መጠጦችን መቀነስ ከቻልክ የኮርቲዞል ሆርሞንን በመቀነስ የቴስቴስትሮን ሆርሞን መጠንን መጨመር ትችላለህ። ስህተት 2 የእንቅልፍ እጥረት። የቴስቴስትሮን ምርት ከእንቅልፍ ጋር በቀጥታ የተዛመደ ነው። በሰውነትህ ቴስቴስትሮን በብዛት የሚመረተው በጥልቅ እንቅልፍ ውስጥ በምትገባበት ጊዜ ነው። በቀን ውስጥ ለጥቂት ሰዓታት መተኛትና መደበኛ የሆነ የመኝታ ሰዓት አለመኖር የቴስቴስትሮን መጠንን በእጅጉ እንዲቀንስ ያደርገዋል። መፍትሄውም ሁል ጊዜ ከመተኛትህ ከ1 ሰዓት በፊት ስልክህን መጠቀም አቁም። ከዛ ክፍልህን ጨለማ በማድረግ በተመሳሳይ ሰዓት ለመተኛት ሞክር። ይህንን አድርገህ ከ7 እስከ 9 ሰዓታት እንቅልፍህን ተኛ። ስህተት 3 የአልኮል መጠጥ። ብዙ ሰዎች የአልኮል መጠጥን መጠጣት የቴስቴስትሮን መጠንን ይጨምራል ብለው ያስባሉ። እውነቱ ግን ከዚህ እጅግ የራቀ ነው። የአልኮል መጠጦችን አብዝቶ መጠቀም ቴስቴስትሮንን በብዙ መንገዶች ይጎዳል። አልኮል ጉበትን ከማዳከሙ በተጨማሪ የኮርቲዞል መጠንን ይጨምራል፣ የስብ መከማቸትን ይፈጥራል፣ የኤስትሮጂን መጠንንም እንዲጨምር በማድረግ የቴስቴስትሮን ምርትን እንዲቀንስ ያደርጋል። ለዚህ ነው አብዝቶ መጠጥ የሚጠጡ ሰዎች ደካማና ልፍስፍስ የሚሆኑት። የዚህ መፍትሄ በተቻለ መጠን የአልኮል መጠጦችን ከመጠጣት መቆጠብ ነው። ካልሆነ ደግሞ የአልኮል መጠጦችን በመቀነስ የቴስቴስትሮን ሆርሞንን መጨመር ትችላለህ። ስህተት 4 ደካማ አመጋገብ። የቴስቴስትሮን ምርት በቂ የሆኑ ንጥረ ነገሮችን ይፈልጋል። ፕሮቲን፣ ጤናማ ስብ፣ ዚንክና ቫይታሚን ዲ በከፍተኛ ደረጃ ቴስቴስትሮንን የሚጨምሩ ንጥረ ነገሮች ናቸው። በተቃራኒው ደግሞ የታሸጉ ምግቦች፣ ለስላሳ መጠጦችና የተጠበሱ ምግቦች በሰውነት ውስጥ ያለውን የቅባትና የስኳር መጠን በማዛባት የቴስቴስትሮን መጠንን እንዲቀንስ ያደርጋሉ። ስለዚህ ቴስቴስትሮንን መጨመር ከፈለክ ለዚንክ ልክ እንደ እንቁላል፣ ቀይ ስጋና ዱባ ተመገብ። ለማግኒዚየም ለውዝ፣ አቮካዶና ሙዝ። ለቫይታሚን ዲ ደግሞ ምርጡ ምንጭ የፀሐይ ብርሃን ነው። ስለዚህ ሁሌ ጧት ከ15 እስከ 20 ደቂቃ የፀሐይ ብርሃን እንዲያገኝ በማድረግ የቴስቴስትሮን ምርትን በ2 እጥፍ መጨመር ትችላለህ። ስህተት 5 የእንቅስቃሴ እጥረት። በድሮ ጊዜ የነበሩት ሰዎች ዕለት ተዕለት ህይወታቸውን ለማስቀጠል ትላልቅ እንስሳትን ያድኑ፣ ከባባድ ጦርነቶች ላይ ይሳተፉ ነበር። በአጠቃላይ ህይወታቸው በእንቅስቃሴ ላይ የተመሰረተ ነበር። ነገር ግን በዚህ ጊዜ ያሉ ወንዶች ህይወታቸው በምቾት የተከበበ ነው። ኮምፈርት ዞን ደግሞ የቴስቴስትሮን ዋና ጠላት ነው። ቴስቴስትሮንን መጨመር የምትፈልግ ከሆነ ሰውነትን ማስጨነቅ አለብህ። ይህንን ስልህ አደን መውጣት አለብህ ማለት አይደለም። ነገር ግን ክብደቶችን ማንሳት፣ ስፕሪንቲንግ፣ ገመድ መዝለል የመሳሰሉ ከባባድ ስፖርቶችን በሳምንት ከ3 እስከ 5 ቀናት በመስራት የቴስቴስትሮን መጠንን መጨመር ይችላል። ስህተት 6 ከፍተኛ ውፍረት። ብዙ ሰዎች ላይ ስብ በብዛት በሆድና በደረት አካባቢ ይከማቻል። ይህም ስብ በሰውነት አሮማቴስ የተባለ ሆርሞን በከፍተኛ መጠን እንዲመረት ያደርጋል። ይህ አሮማቴስ የተባለ ሆርሞን ደግሞ የቴስቴስትሮን መጠንን በመቀነስ የኤስትሮጂን ሆርሞን እንዲጨምር ያደርጋል። ኤስትሮጂን የሴቶች ሆርሞን በመሆኑ በሰውነት ውስጥ ከቴስቴስትሮን በልጦ ከተገኘ የወንዳ ወንድ ባህሪ እንዳይኖር ያደርጋል። መፍትሄውም ስፖርት በመስራት፣ አመጋገብን በማስተካከል፣ በቂ ውሃ በመጠጣትና ስኳርን በመቀነስ የሰውነት ስብን መቆጣጠር ይችላል። እናም ከላይ የጠቀስናቸውን 6 ስህተቶች አስተካክለ የነገርኩህን መፍትሄዎች በትክክል ከተገበርክ በአጭር ጊዜ ውስጥ የቴስቴስትሮን መጠንን መጨመር ይችላል። በመጨረሻም ይህ ቪዲዮ ጠቃሚ ሆኖ ካገኘው
ቻናሉን ለመደገፍ ላይክ እና ሰብስክራይብ አድርግ። ያልገባ ጥያቄ ወይም እንዲሰራልህ የምትፈልገው ቶፒክን ኮሜንት ላይ መጻፍህን እንዳትረሳ።